በዓለም መድረክ የአፍሪካ ስም በበጎ ከተነሳ አንዷ ምክንያት ይህች ሀገር ናት። አፍሪካውያን መኖራቸውንም በፍጹም የማናውቃቸውን ዓለም አቀፍ ደረጃዎች ከሀብታም ሀገራት ጋር እየተሻማች በመያዝ ስማችንን በበጎ ታስጠራልናለች። ጦርነት በሚያምሳት ደስታ በራቃት አፍሪካ ውስጥ ቁጥር 1 ደስተኛ ዜጎች ያሏት፣ ቢሮክራሲው በዘመድና በገንዘብ በሚሰራባት አህጉር ዝቅተኛ ሙስና የሚፈጸምባት ሀገር ናት። በአፍሪካ በመሪነት ከያዘቻቸው ደረጃዎች መካከል የሚከተሉት ጥቂቶቹ ናቸው። በዜጎቿ የነፍስ ወከፍ ገቢ፣ በምርጥ መንግስታዊ አስተዳደር፣ ለቢዝነስ ምቹ በመሆን፣ በኢኖቬሽን፣ የዜጎቿን ሰላምና ደህንነት በማስጠበቅ፣ ለቱሪስቶች የጉዞ ደህንነት በመስጠት የአንደኝነትን ማዕረግ ይዛለች። ደግሞ ውበቷስ ቢሆን ራሷን ገነት እያለች ነው የምትጠራው። ያዩት ሁሉ ይገባታል ይላሉ። የዓለማችን ቅንጡ ሆቴሎች፣ ውድ ሪዞርቶች፣ ለቁጥር የሚያዳግቱ የጎልፍ ሜዳዎች፣ መኖርን የሚያስመኙ የመኖሪያ መንደሮች መገኛ ናት። የአፍሪካ ህብረትና የተባበሩት መንግስታት ድርጅት አባል፣ በመልካም ነገሮች ሁሉ ለትላልቆቹ የአፍሪካ ሀገራት ምሳሌ ሆነች ድንቅ ሀገር ትሁን እንጂ እሷስ ከአንድ የሀብታም እርሻ አትበልጥም። 2000 ስኩዌር ኪሎ ሜትር ብቻ ነው የምትሰፋው። አውስትራሊያ ውስጥ 24000 ስኩዌር ኪሎ ሜትር የሚሰፋ የገበሬ መሬት ማየታችንን አይረሱም። የዜጎቿም ቁጥር ቢሆን አዲስ አበባ ውስጥ የሚገኝ የአንድ ክፍለ ከተማን ህዝብ ቢያክል ነው። በተባበሩት መንግስታት ድርጅት ሪፖርት መሰረት አሁናዊ የዜጎቿ ቁጥር 1.2 ሚሊዮን ብቻ ነው። የቆዳ ስፋቷን መጥበብ፣ የዜጎቿን ቁጥር ማነስ አይተው ግን ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ አቅሟን አሳንሰው እንዳይገምቱ። በአብዛኞቹ መስፈርቶች የአፍሪካ ከባድ ሚዛን ልትሏት ትችላላችሁ። ይህንን በአንድ ምሳሌ እናሳያችሁ። አፍሪካዊ ሆነው የአንዲት አፍሪካዊት ሀገር ፓስፖርት ይዘው ወደ ተለያዩ የዓለም ሀገራት ጉዞ አድርገው ከነበር በየኤርፖርቱ ያለውን እንግልት ያውቁታል። በቂ ገንዘብና የበዛ የጉዞ ታሪክ እያላቸውም ከአፍሪካ በመሆናቸው ብቻ ከሌሎች ተጓዦች ተነጥለው በየኤርፖርቱ ሰዓታትን በምርመራ ማሳለፍ የአብዛኞቹ የአፍሪካ ሀገራት ዜጎች ዕጣ ፈንታ ነው። የዚህችን የበሬ ግንባር የማታክል አፍሪካዊት ሀገር ዲፕሎማሲያዊ አቅም የሚያዩት ዜጋዋ በመሆኑም ኩራት የሚሰማውት ይሄኔ ነው። ዜጎቿ ማነህ ወዴት ነህ ሳይባሉ ሁሉንም የአውሮፓ ህብረት አባል ሀገራት ጨምሮ ወደ 159 የዓለማችን ሀገራት ያለ ቪዛ መግባት ይችላሉ። ልብ ያድርጉ። በተባበሩት መንግስታት ድርጅት ዕውቅና የተሰጣቸው የዓለም ሀገራት 193 ናቸው። የዚህች ሚጢጥዬ አፍሪካዊት ሀገር ዜጎች ታዲያ ከ193 የዓለም ሀገራት ወደ 159ኙ ያለ ቪዛ ሰተት ብለው መግባት ይችላሉ። ከዋናው የአፍሪካ ክፍል የተነጠለች በውቅያኖስ የተከበበች ትንሽዬ ደሴት ናት። ከደቡብ ምስራቃዊቷ አፍሪካዊት ሀገር ሞዛምቢክ በ2000 ኪሎ ሜትር፣ ከአፍሪካዊቷ ትልቋ ደሴት ማዳጋስካር በ1100 ኪሎ ሜትር ርቀት ላይ ነው የምትገኘው። ሞሪሼስ ትባላለች። አብዛኞቻችን አናውቃትም። ለምናውቃትም ቢሆን ከሞሪታኒያ ጋር ትምታታብናለች። ሁለቱ ሀገራት ጎረቤታሞች፣ አንዳንዴም አንድ ሀገር የሚመስሉን ብዙዎች ነን። ከስማቸው ውጪ ግን በጂኦግራፊም በታሪክም አይቀራረቡም። ሞሪታኒያ በሰሜን ምዕራብ አፍሪካ የምትገኝ ከድሃ የአፍሪካ ሀገራት የምትመደብ የሳህል ሀገር ስትሆን የዛሬዋ መዳረሻችን ሞሪሼስ ግን በህንድ ውቅያኖስ መሃል የምትገኝ ሀብታም ሀገር ናት። ሀብታሟን ትንሽዬ አፍሪካዊት ሀገር በፕሌን በመኪናና በእግር እየተጓዝን ከእግር እስከ ራሷ እናያታለን። አብራችሁን ቆዩ። አብዛኞቻችን ለጫጉላ ሽርሽር፣ ለቤተሰብ ጉዞ፣ የእረፍት ጊዜያችንን የምናሳልፍባቸውን ውብ የውቅያኖስ ዳርቻዎች ስናስብ ቀድሞ የሚመጡልን ሲሸልስ፣ ማልዲቭስ ወይም የዛንዚባር ደሴቶች ይሆናሉ። በሀብታም ፈረንጆች ዘንድ ግን ሞሪሼስ ለጉዞ ብቻ ሳይሆን ለኑሮና ለቢዝነስም የመጀመሪያዋ ተመራጭ አገር ናት። እጅግ በጣም ውድ የሚባሉ ሪዞርቶች፣ የጎልፍ ሜዳዎችና ቅንጡ የመኖሪያ መንደሮች አሏት። በፍጹም ኮሽታ ሳይሰሙ ዓለማቸውን መቅጨት ለሚፈልጉ የዓለማችን ሀብታሞች ሞሪሼስ ገነታቸው ናት። በሞሪሼስ ከሚገኙ ቅንጡ ባለ 5 ኮከብ ሆቴሎች ቀደምትና ዝነኛ የሆነውን አንዱን ብቻ እናሳያችሁ። ዋን ኤንድ ኦንሊ ሌሴንጀራን ይባላል። በ1975 ነው የተገነባው። የእንግሊዟ ልዕልት ዲያና፣ የቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ በሞሪሼስ ቆይታቸው ወቅት ያረፉበት ዝነኛ ሆቴል ነው። ዘንድሮ 50ኛ ዓመቱን በማክበር ላይ ይገኛል። በውብ የህንድ ውቅያኖስ ዳርቻ ላይ የተንጣለለው ዋን ኤንድ ኦንሊ ሌሴንጀራን ዋጋው ውድ ቢሆንም ደንበኞቹን በስራ ቀን ቢሮ እንደተገኘ ያለቃ ልጅ የሚያቀብጥ
ዓለማችን ላይ በስም የሚጠቀሱ ሼፎች ያሉት ቅንጦት በአካል የሚገለጥበት ካረፉት ሳይቀር እዚህ ነው የሚያስብል ሆቴል ነው። ሞሪሼስ መጥተው ለማረፊያ ሌሴንጀራንን ከመረጡና ገንዘብ የለኝም ዝቅተኛ ዋጋ የሚከፈልበትን አልጋ ስጡኝ ካሉ በቀን $850 የሚከፈልበትን ክፍል ያሳዩታል። በእኛ 110,000 ብር መሆኑ ነው። ገንዘብ ምን አባቱ የምለፋው እንደ ንጉሥ ልዝናና ነው ካሉ ክብሮትን የሚመጥን ፍላጎቶን የሚያሟላ 760 ካሬ ስፋት ያለው ልዩ ባለ 3 መኝታ ፕሬዝደንታዊ ቪላ ያሳዩታል። ዋጋው ታዲያ በአንድ ምሽት $18,000 ነው። 2.4 ሚሊዮን ብር እንደማለት ነው። ይህ ግን ቋሚ ዋጋ አይደለም። ጉዞ እንዳደረጉበት ወቅት የክፍሎቹ ዋጋ ሊቀያየር ይችላል። በተለይም ፈረንጆቹ ጋር በረዶ በሚሆንባቸው የታህሳስና የጥር ወራቶች ከፍተኛ ቁጥር ያላቸው ቱሪስቶች ወደ ሞሪሼስ ስለሚገቡ የክፍሎቹ ዋጋ ከዚህም በእጥፍ ሊጨምር ይችላል። ዝነኛውን ሆቴል ለምሳሌ ያነሳ ነው እንጂ ሀገሪቱ ከዓለማችን ዋነኛ የቱሪስት መዳረሻ ደሴቶች አንዷ ናትና ለቁጥር የበዙ ከዚህም ከፍ ያለ ዋጋ የሚያስከፍሉ ቅንጡ ሆቴልና ሪዞርቶች ይገኙባታል። በዚህ ምክንያት ቱሪዝም የሀገሪቱ ዋነኛ የገቢ ምንጯ ነው። ከዓመታዊ ገቢዋ 24 ከመቶውን ያመነጫል። በየዓመቱም ከዜጎቿ ቁጥር በላይ የሆኑ 1.4 ሚሊዮን ቱሪስቶች ሀገሪቱን ይጎበኟታል። ሞሪሼስ አፍሪካዊት ሀገር መሆኗን ነግረናቸዋል። ኤርፖርት ሲደርሱ ግን መንገድ ስተው ህንድ የገቡ ሊመስሎት ይችላል። 1.2 ሚሊዮን ከሚገመቱ ዜጎቿ ውስጥ 68 ከመቶ የሚሆኑት የህንድ ዝርያ ያላቸው ናቸው። ገንዘባቸውም ልክ እንደ ህንድ ሁሉ ሩፒን የሚባለው። በሀገሪቱ ትልቁ ሃይማኖት ሂንዱይዝም ነው። ባንክ ቢሄዱ የህንዶቹ ባንክ ኦፍ ኢንዲያና ባንክ ኦፍ ባሮዳ፣ ነዳጅ ለመቅዳት ማደያ ሲሄዱም የህንዱን ኢንዲያን ኦይል ያገኛሉ። በሞሪሼስ ትልቁን የውጭ ቀጥተኛ ኢንቨስትመንት ያደረገችው ሀገርም ራሷ ህንድ ናት። ከ2000 ዓመተ ምህረት ጀምሮ ባለፉት 25 ዓመታት ብቻ $177 ቢሊዮን ቀጥተኛ ኢንቨስትመንት አድርጋለች። በሀገሪቱ በመገንባት ላይ በሚገኙ መሰረተ ልማቶች ላይም የህንድ ተጽዕኖ በትልቁ ይታያል። ሞሪሼስ ነፃ ስትወጣ ከተሾሙት የመጀመሪያው ጠቅላይ ሚኒስትር ጀምሮ ዛሬ ስልጣን ላይ እስካሉት ሰው ድረስ 5 ጠቅላይ ሚኒስትሮች ተፈራርቀውባታል። ከአንዱ በስተቀር ታዲያ ሁሉም ጠቅላይ ሚኒስትሮቿ የህንድ ዝርያ ያላቸው ናቸው። የአፍሪካ ዝርያ ያላቸው ሞሪሼሳውያን ከሀገሪቱ የህዝብ ቁጥር 27 ከመቶውን ይዛሉ። ያም ሆኖ አብዛኞቹ ከህንዱም ከፈረንሳዩም ከቻይናውም የተቀላቀሉ ናቸው። ቀሪውን 3 ከመቶ የህዝብ ቁጥር የቻይና፣ 2 ከመቶውን ደግሞ የፈረንሳይ ዝርያ ያላቸው ዜጎች ይይዙታል። አረቦች ለንግድ ሲመላለሱ በ10ኛው ክፍለ ዘመን፣ ፖርቹጋሎች ዓለምን ሲያስሱ በ16ኛው ክፍለ ዘመን ሞሪሼስ ላይ አረፍ ብለው እንደነበር ይነገራል። ምክንያቱ ባይታወቅም ቋሚ መኖሪያቸው ግን አላደረጓትም። ከ18ኛው ክፍለ ዘመን በኋላ የመጡት ዳቾች፣ ፈረንሳዮችና እንግሊዛውያን ግን እየተፈራረቁ ገዝተዋታል። ከዚያ በፊት ደሴቷ ነባር ዜጋ ኖሯት አያውቅም። ዛሬ ሞሪሼሳውያን የምንላቸው ዜጎቿ ፈረንሳያውያን ሸንኮራ አገዳ ለማምረት ደን እንዲመነጥሩላቸው ከአፍሪካ ቅኝ ግዛቶቻቸው ያመጧቸው ጥቁሮች፣ እንግሊዛውያን ስኳር እንዲያመርቱላቸው ከህንድ ያመጧቸው የጉልበት ሰራተኞችና ለቅኝ ገዥነት መጥተው ተመችቷቸው የቀሩ ፈረንጆች ናቸው። በዚህ ምክንያት ሞሪሼስ የመጨረሻ ገዢዎቿ ቋንቋ የሆኑትን ፈረንሳይኛና እንግሊዘኛ አቀላጥፋ መናገር ትችላለች። ሞሪሼስ 130 ደሴቶች ቢኖሯትም ዋና ዋና የሚባሉት ደሴቶቿ ግን 4 ናቸው። የመጀመሪያዋ ሞሪሼስ ትባላለች። የሀገሪቱ መጠሪያና ከሁሉም ትልቋ ደሴት ናት። 95 ከመቶ የሀገሪቱ ዜጎችም በዚህ ደሴት ነው የሚኖሩት። ሮድሪጌዝ በስፋትም በህዝብ ብዛትም ሁለተኛዋ ትልቋ ደሴት ናት። የሞሪሼስ አካል ብትሆንም በመንግስታዊ አስተዳደር ግን ራስ ገዝ ደሴት ናት። 108 ስኩዌር ኪሎ ሜትር ስፋት ሲኖራት ከዋናዋ ደሴት ሞሪሼስ በስተምስራቅ በ560 ኪሎ ሜትር ርቀት ላይ ትገኛለች። የአፍሪካ ዝርያ ያላቸው ጥቁር ሞሪሼሳውያን በብዛት የሚኖሩባት ደሴትም ናት። አጠቃላይ የደሴቷ ነዋሪዎች ቁጥር 43000 ይገመታል። አጋላጌ ከሞሪሼስ በስተሰሜን 1050 ኪሎ ሜትር ርቀት ላይ የምትገኝ 4000 ነዋሪዎች ብቻ ያሏት ደሴት ናት። ብዙ ነዋሪዎች ስለሌሏት ከሁሉም ደሴቶች በልማት ወደ ኋላ የቀረች ደሴት ናት።
የሞሪሼስ ዋና ከተማ ፖርት ሉዊ ትባላለች። 150 ሺህ ነዋሪዎች አሏት። የመንግስት ዋና መቀመጫ፣ ወደ ሀገሪቱ የሚደረጉ ዓለም አቀፍ በረራዎች መዳረሻና የሀገሪቱ ትልቁ ወደብ መገኛ ናት። የዓለም አቀፍ ባንኮችና ታላላቅ ቢዝነሶች ማዕከል፣ የበርካታ ቅንጡ ሆቴሎችና ሪዞርቶች መገኛና የሀብታሞች መኖሪያ ናት። ቤውባሶንና ሮዚል ሁለተኛዋ ትልቋ የሞሪሼስ ከተማ ስትሆን 111 ሺህ ነዋሪዎች አሏት። የሀገሪቱ የንግድ ማዕከልም ናት። በትምህርት ተቋማቶቿና በፓርኮቿ የምትታወቀው ቫኩዋ ፊኒክስ ሶስተኛዋ ትልቋ ከተማ ናት። 110 ሺህ ዜጎች ይኖሩባታል። ኩዌርፒፕ ቀዝቃዛዋ ከተማ ትባላለች። 84 ሺህ ሞሪሼሳውያን ይኖሩባታል። በህዝብ ብዛት አራተኛ ደረጃ ላይ ትቀመጣለች። ኳትሬቦርን አምስተኛዋ ትልቋ ከተማ ስትሆን በኢንዱስትሪ በተለይም በጨርቃጨርቅ ምርቷ ትታወቃለች። የአበቦች ከተማ የሚሏትም አሉ። 80 ሺህ ዜጎች ይኖሩባታል። ግራንድ ባዬ በሰሜናዊ ሞሪሼስ የምትገኝ 11 ሺህ ነዋሪዎች ብቻ ያሏት እጅግ ውብና ትንሽዬ ከተማ ናት። በተለይ ስፖርታዊ ሁነቶችን ለሚወዱ ተጓዦች ዋነኛ ምርጫቸው ናት። ሞሪሼስ መጥተው ትናንሽ ውብ ከተሞቿን ለማየት አፍሪካውያንን ጨምሮ አብዛኞቹ የዓለም ሀገራት ቱሪስቶች ቪዛ ያስፈልጋቸውም። በእርግጥ ይህ የተወሰኑ የዓለም ሀገራትን አይመለከትም። የደቡብ ሱዳንና የሶማሊያ ዜጎች ለምሳሌ ወደ ሞሪሼስ ከማምራታቸው በፊት ቪዛ ጠይቀው ፈቃድ ማግኘት ያለባቸው የአፍሪካ ሀገራት ናቸው። ኢትዮጵያውያን፣ ኤርትራውያንና የጅቡቲ ተጓዦች ደግሞ ሞሪሼስ ለመግባት ቪዛ ቢያስፈልጋቸውም ጥያቄያቸውን የሚያቀርቡት ግን እዛው ሞሪሼስ ኤርፖርት ሲደርሱ ነው። መስፈርቱ ብዙ ከባድ አይደለም። የት እንደሚያርፉ የሚያሳይ ዶክመንት፣ በቆይታው የሚጠቀሙበትንና የመመለሻ ትኬት የሚቆርጡበትን ገንዘብ ከያዙ በቀላሉ የ60 ቀን ቪዛ ማግኘት ይችላሉ። የተቀሩት የአፍሪካ ሀገራትን ጨምሮ የአውሮፓና የአሜሪካ ፓስፖርት ካለውት ግን ሞሪሼስን ለመጎብኘት ቪዛ ያስፈልጉትም። ቀደም ሲል የነገርናችሁ በጎብኝነት ወደ ሞሪሼስ መግባት የሚችሉበትን መንገድ ነው። በሞሪሼስ ቋሚ የነዋሪነት ፈቃድ ማግኘት ወይም ወደዚያ አምርተው ሥራ መስራት ከፈለጉ ግን ጥቂት መረጃዎችን እንስጦት። ገንዘብ ካለዎት ኢንቨስተር ሆነው መምጣት ይችላሉ። ይህ የመኖሪያ ፈቃድ ለማግኘት እጅግ ቀላሉና ተመራጩ መንገድ ነው። $375,000 የሚያወጣ የመኖሪያ ቤት በሞሪሼስ ከገዙ የረጅም ጊዜ የነዋሪነት ፈቃድ ያገኛሉ። ይህንን ካልቻሉም በሞሪሼስ በሥራ ላይ ባለ ወይም በጀማሪ የቢዝነስ ድርጅት ውስጥ $50,000 ኢንቨስት ማድረግ ይችላሉ። እነዚህ ሁለት አማራጮች የ10 ዓመት የኢንቨስትመንት የመኖሪያ ፈቃድ ስለሚያስገኙሉ ከነሙሉ ቤተሰቦ ሞሪሼስ መግባት ይችላሉ። ዕድሜዎት ከ50 ዓመት በላይ ከሆነና ከተጠቀሰው ባነሰ ገንዘብ ሞሪሼስ ላይ ጡረታ መውጣት ከፈለጉ የጡረተኛ የነዋሪነት ፈቃድ እንዲሰጠዎት ማመልከት ይችላሉ። በሞሪሼስ በስሞ በተከፈተ የባንክ አካውንት ውስጥ $40,000 ተቀማጭ ማድረግ ወይም $1,500 ቋሚ ወርሃዊ ገቢ እንዳለዎት ማስመስከር የጡረተኛ የነዋሪ ፈቃድ ለማግኘት ማሟላት የሚጠበቅቦት መስፈርት ነው። ለሥራ ወደ ሞሪሼስ መምጣት የሚፈልጉ ሰዎች ከሀገራቸው ከመነሳታቸው በፊት ሥራውን ማግኘታቸውን የሚያረጋግጥ የቅጥር ወረቀት ማግኘት ይኖርባቸዋል። ሥራውም የጤና ኢንሹራንስን ሳይጨምር በወር በትንሹ €600 ደሞዝ የሚያስገኝ መሆን ይኖርበታል። ሞሪሼስ እየኖሩ የኦንላይን ሥራ መስራት የሚፈልጉ ወይም ማህበራዊ ሚዲያ ላይ እየሰሩ የራሳቸውን ገቢ የሚያመነጩ ሰዎችም በቀላሉ ቪዛ ማግኘት ይችላሉ። ለምሳሌ ዩቲዩብ ላይ የሚሰሩ ከሆኑና ወርሃዊ ገቢው ከ$1,500 በላይ ከሆነ ሞሪሼስ በየዓመቱ የሚታደስ የዲጂታል ኖማድ ቪዛ ትሰጡታለች። በሞሪሼስ ቋሚ ነዋሪነት ያለው ዘመድ ካለዎት ወይም በሀገሪቱ በሚገኙ ዩኒቨርሲቲ ተምረው እዛው ቀጣሪ ድርጅት ካገኙ ሀገሪቱ እስከ 3 ዓመት የሚቆይ ቪዛ ትሰጡታለች። ይህንን አድርገው ወደ ሞሪሼስ ከተጓዙ በዚያ የሚኖሩት ሕይወት ምን ሊመስል እንደሚችል በጥቂቱ እናሳያችሁ። ሞሪሼስ በሂውማን ዴቨሎፕመንት ኢንዴክስ በአፍሪካ ቁጥር 1 ደረጃ ላይ የምትቀመጥ አገር ናት። ለዜጎቿና የመኖሪያ ፈቃድ ላላቸው የአገሪቱ ነዋሪዎች የሕክምና አገልግሎት በነጻ ታቀርባለች። ሞሪሼስ የሕክምና አገልግሎት የሚሰጡ የማህበረሰብ የጤና ጣቢያዎችና በ3 ደረጃ የተከፋፈሉ የመንግስት ሆስፒታሎች አሏት። ሆስፒታሎቿ የአካባቢ የቀጠናና ስፔሻላይዝድ ሆስፒታል ይባላሉ። ገንዘብ አለኝ የሚሉ ዜጎች የግል የጤና ኢንሹራንስ በመግባት ከግል የሕክምና ተቋማት አገልግሎት ማግኘት ይችላሉ። የሥራ ቪዛ አግኝተው ወደ አገሪቱ የሚገቡ ዓለም አቀፍ ሰራተኞችም በቀጣሪዎቻቸው በኩል የግል የጤና ኢንሹራንስ መግባት ይችላሉ። በሞሪሼስ ትምህርትም ልክ እንደ ሕክምና አገልግሎት ሁሉ ለዜጎችና ለሕጋዊ ነዋሪዎች በነፃ ነው የሚሰጠው።
በሞሪሼስ የሚገኝ ዲግሪ በእንግሊዝ በፈረንሳይና በአውስትራሊያ ዕውቅና የሚሰጠው በመሆኑ ከተለያዩ 45 ሀገራት የተውጣጡ ተማሪዎች ለትምህርት ሲሉ ወደ ሞሪሼስ ይመጣሉ። በዚህም ሞሪሼስ የአካባቢው የትምህርት ማዕከል ተደርጋ ትቆጠራለች። ሀገሪቱ የእንግሊዝን የትምህርት ስርዓት ነው የምትከተለው። የሞሪሼስን የትምህርት ስርዓት ያለፉ ተማሪዎች የእንግሊዙን ኬምብሪጅ ዩኒቨርሲቲ የመግቢያ ፈተናዎች በቀላሉ ማለፍ እንደሚችሉ ይነገራል። ትንሽየዋ ሀገር 4 የመንግስትና 4 የግል ዩኒቨርሲቲዎችን ጨምሮ ሌሎች 5 ልዩ ሙያ የሚያስተምሩ መንግስታዊ ኮሌጆች አሏት። እንግሊዘኛና ፈረንሳይኛ ትምህርት የሚሰጥባቸው ቋንቋዎች ናቸው። ሞሪሼስ የተዋጣለት የህዝብ ትራንስፖርት ያላት ሀገርም ናት። ተማሪዎች፣ ጡረተኞችና አካል ጉዳተኞች ቀላል የባቡር መስመርን ጨምሮ ባስና ሌሎች የብዙሃን ትራንስፖርት አገልግሎቶችን በነፃ መጠቀም ይችላሉ። ሞሪሼስ የአፍሪካ የፋይናንስ ማዕከልም ናት። አብዛኞቹ የዓለማችን ትናንሽ ሀገራት እንደሚያደርጉት ሞሪሼስም ከዓለም የፋይናንስ ስርዓት ተጠቃሚ የሚያደርጋትን ዘመናዊና ተወዳዳሪ የፋይናንስ ስርዓት ዘርግታ ፍሬውን ማጣጣም ከጀመረች ሰነባበተች። ከሀገሪቱ አጠቃላይ ዓመታዊ ገቢ 14 ከመቶ ከፋይናንስ ዘርፉ ነው የሚመጣው። በዚህች ትንሽዬ ደሴት ብቻ 12600 ዓለም አቀፍ ቢዝነሶች፣ 18 ዓለም አቀፍ ባንኮች፣ 972 የፈንድና 193 የሀብት አስተዳደር ድርጅቶች ይገኛሉ። በስም ከሚታወቁት ባንኮች መካከል የእንግሊዙ ቁጥር 1 ባንክ HSBC፣ በአፍሪካ ታላላቅ የሚባሉት ስታንዳርድ ባንክ እና አብሳ ባንክ፣ የኤዥያዎቹ ባንክ ኦፍ ቻይና፣ ባንክ ኦፍ ኢንዲያ እና ባንክ ኦፍ ባሮዳ ተጠቃሾቹ ናቸው። የ630 ቢሊዮን ዶላር ሀብት የሚያንቀሳቅሱ የሀብት አስተዳደር ድርጅቶችም በአገሪቱ ይገኛሉ። ሞሪሼስ በህዝብ ብዛትም በቆዳ ስፋትም እዚህ ግቢ ማትባል ትንሽዬ ሀገር መሆኗን ነግረናቸዋል። ታዲያ 12600 ዓለም አቀፍ የንግድ ድርጅቶች በዚህች ሚጢጥዬ ደሴት ምን ይሰራሉ? ነገርየው ውስብስብ ነው። ቀላሉ መልስ ግን የግብር ሽሽት ነው። እንደሚታወቀው የዓለም መንግስታት ዋነኛው የገቢ ምንጭ ግብር ነው። በአብዛኞቹ ሀገራት መንግስት የዜጎቹን በህይወት የመኖር ሰብአዊና ዲሞክራሲያዊ መብቶች የማስጠበቅ የህግ የበላይነትን የማስከበርና ኢኮኖሚያዊ ተጠቃሚነታቸውን የማረጋገጥ ዜጎች ደግሞ በሰላም ወጥተው እንዲገቡ ለሚጠብቃቸው መንግስት ግብር የመክፈል ግዴታ አለባቸው። ችግሩ ግን በየትኛውም የዓለም ሀገር አንገቱን ታንቆ የግዱን ግብር የሚከፍለው የሚታወቅ የገቢ ምንጭ ያለው ድሃው የአገሪቱ ዜጋ ነው። የዓለም ሀብታሞችን አንድ የሚያደርጋቸው ባህሪ ቢኖር ግብር መክፈል አይወዱም። እናም ግብር ላለመክፈል በርካታ የመውጫ መንገዶችን ይጠቀማሉ። አንዱ መንገድ እንደ ሞሪሼስ ያሉ ክፍተቱን ለመጠቀም የሚያስችል ምቹ የፋይናንስ ስርዓት ወደ ዘረጉ ሀገራት መሄድ ነው። ሞሪሼስ የቋሚ ንብረት፣ የንብረት ውርስና የዲቪደንድ ዊዝሆልድ ታክስ የማይከፈልባት ሀገር ናት። ዓለም አቀፍ ቢዝነሶች ሰርተው ቢያተርፉ ከ3 ከመቶ በላይ ግብር አትጠይቅም። በዚያ ላይ ከ46 ታላላቅ የዓለማችን ሀገራት ጋር ተደራራቢ ታክስን ለማስቀረት ስምምነቶችን አድርጋለች። ይህ ማለት ከሞሪሼስ ተነስቶ በእነዚህ ታላላቅ የዓለማችን ሀገራት የሚደረግ ኢንቨስትመንት ተጨማሪ ግብር አይጣልበትም ማለት ነው። እነዚህ ታላላቅ ዓለም አቀፍ ድርጅቶች በሞሪሼስ የሚያደርጉት ኢንቨስትመንትም በ29 ዓለም አቀፍ ስምምነቶች ደህንነቱ የተጠበቀ ነው። ይህም ከ830 ቢሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት ወደ አገሪቱ እንዲገባ አስችሏል። ይህ ቁጥር በየዓመቱ በከፍተኛ መጠን እየጨመረ ይገኛል። የሀገሪቱን የህዝብ የቆዳ ስፋትና የኢኮኖሚ መጠን ከግምት ካስገባ ነው ይህ እጅግ ከፍተኛ ቁጥር ነው። የፋይናንስ ሴክተሩ ብቻ 12000 ከፍተኛ ክህሎት የሚጠይቁ የሥራ ዕድሎችን ወደ አገሪቱ አምጥቷል። የአብዛኞቹ የዓለም ሀገራት ኢኮኖሚ ከኮቪድ በኋላ ለማገገም ሲቸገር፣ የሞሪሼስ ኢኮኖሚ ግን በ2022 8.5 ከመቶ፣ በ2023 ደግሞ 5.9 ከመቶ እድገት አስመዝግቧል። ጥንጥየዋ ሞሪሼስ እነዚህን ሁሉ ዓለም አቀፍ የፋይናንስ ተቋማት መቆጣጠር መቻሏ በራሱ በመንግስታዊ አስተዳደር፣ በተማረ የሰው ኃይልና በቴክኖሎጂ አቅም የደረሰችበትን ከፍ ያለ ደረጃ ያሳየናል። ሀገሪቱ ዓለም አቀፍ ተወዳዳሪ የሚያደርጋት የህግ ማዕቀፍና የህግ ተገዥነት ያላት ሀገርም ናት። 2 ታላላቅ መንግስታዊ ተቆጣጣሪ አካላትም አቋቁማለች። ባንክ ኦፍ ሞሪሼስ የባንክ አገልግሎት ለመስጠት ወደ አገሪቱ የሚገቡ ዓለም አቀፍ ባንኮችን ጨምሮ ሀገር አቀፉን የገንዘብና የክፍያ ስርዓቶች ይቆጣጠራል። የፋይናንስ አገልግሎት ኮሚሽን ደግሞ እንደ ኢንሹራንስ፣ የጡረታ ዋስትናና የመዋለ ንዋይ ግብይት አይነት ባንክ ነክ ያልሆኑ የፋይናንስ አገልግሎቶችን ይቆጣጠራል።
ሞሪሺየስ ጥንት የገበሬዎች አገር ነበረች። ዛሬ ላይ ግን ከግብርና ምርት ጥገኝነቷ ተላቃ የኢኮኖሚ መሰረቷን በቱሪዝም፣ በፋይናንስና በአምራች ዘርፉ ላይ አድርጋለች። ዜጎቿ ለምግብነት ከሚጠቀሟቸው ምርቶች 75 ከመቶ የሚሆነውን ከውጭ ሀገራት ነው የምታስገባው። በግብርና የሚተዳደሩ ዜጎቿ 5 ከመቶ፣ ዘርፉ ለሀገሪቱ ኢኮኖሚ ያለው አስተዋጽኦም ከ4 ከመቶ በታች ነው። ሸንኮራ፣ አትክልት፣ አበባና የከብት እርባታ በመጠኑም ቢሆን ዛሬም በሞሪሺየስ ይከወናል። የሀገሪቱ የቆዳ ስፋት አነስተኛ መሆኑ በቂ የእርሻ ማሳ እንዳይኖራት በማድረጉ ዜጎቿም በሌሎች ዘርፎች በመሰማራታቸው የግብርና ምርቶችን በሌሎች የአፍሪካ ሀገራት መሬት እየተከራየች ማምረትም ጀምራለች። ከሞዛምቢክ ለምሳሌ 23500 ሄክታር መሬት ተከራይታ በቆሎና ድንች ታመርታለች። ማሳረጊያችንን በሞሪሺየስ ብቻ የሚሰሙ አስደናቂ መረጃዎችን እንንገራችሁ። የሞሪሺየስ ብሔራዊ ምልክቷ ዶዶ የምትባል ወፍ ናት። ነበረች ብንል ይቀላል፣ ምክንያቱም ዛሬ ላይ በሕይወት አትገኝም። በሞሪሺየስ ብቻ ትገኝ የነበረች ቢሆንም ከዚህ ምድር ላይ ከጠፋች 300 ዓመታት ተቆጠሩ። ሞሪሺየሳውያንም የእነሱ ብቻ የነበረችውንና ከ300 ዓመታት በፊት ዝርያዋ ከምድር ገጽ የጠፋውን ዶዶ ለማስታወስ ብሔራዊ ምልክታቸው አድርገዋታል። በሞሪሺየስ የቱሪስት መስህብ ከሆኑ ቦታዎች አንዱ የምትመለከቱት ስፍራ ነው። በዚህ በእሳተ ገሞራ በተፈጠረ ስፍራ ላይ 7 አይነት ቀለም ያለውን አፈር ይመለከታሉ። ይህ በሌላ በየትኛውም የዓለማችን ክፍል የማይገኝ ነው። ሞሪሺየስ ብሔራዊ ቋንቋ ከሌላቸው የዓለማችን ሀገራት አንዷ ናት። እንግሊዘኛ፣ ፈረንሳይኛና ሌሎችም በርካታ ቋንቋዎች በብዛት የሚነገሩባት ሀገር ብትሆንም ዛሬም ድረስ ግን አንድ ብሔራዊ ቋንቋ የላትም። የዛሬው ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።